20 መጽሐፍ ቅዱሳዊ ምክንያቶች ድንግል ማርያም የምታማልድበትን ምክንያት ልንገራችሁ። ሙሉን ተከታተሉት። ከመጀመራችን በፊት ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። 1. በምልጃ ያላት ትንቢታዊ ሚና ሉቃስ 1:48 ትውልድ ሁሉ ብፅዕት ይሉኛል። ይህ የሚያሳየው ምልጃን ጨምሮ በእግዚአብሔር ዕቅድ ውስጥ ያላትን ቀጣይነት ያለው ሚና ነው። 2. በቃና ታማልዳለች 2:1-11 ማርያም የወይን ጠጅ እንደሚያስፈልግ ተመልክታ ወደ ኢየሱስ አመጣችው። ይህም የመጀመሪያውን ተአምር አነሳሳው። 3. ኢየሱስ ልመናዋን አከበረ ዮሐንስ 2:5-7 የሚላችሁን ሁሉ አድርጉ የተናገረችው ነገር ኢየሱስ ጣልቃ እንዲገባ አድርጓል። 4. ብስራት ሉቃስ 1:38 እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ። ለእግዚአብሔር ያቀረበችው ኩአውኩ የጸጋ ቻናል አድርጓታል። 5. የኤልሳቤጥ ምስክርነት ሉቃስ 1:42-43 አንቺ ከሴቶች መካከል የተባረክሽ ነሽ፣ የጌታዬ እናት በድነት ውስጥ ያላትን የላቀ ሚና ያሳያል። 6. ግርማይ ሉቃስ 1:46-55 መዝሙሯ ከአምላክ ፈቃድ ጋር ያላትን ጥልቅ አንድነት ይገልጣል፣ ጸሎቷንም ኃይለኛ ያደርገዋል። 7. የስምዖን ትንቢት ሉቃስ 2:34-35 ነፍስህን ሰይፍ ይወጋል። ከክርስቶስ ጋር የነበራት መከራ በስቃይ ላሉት ለመማለድ ብቁ አድርጎታል። 8 ነገሮችን በልቧ ታስብ ነበር ሉቃስ 2:19-51 ጥልቅ ማሰላሰሏ ለመለኮታዊ ምስጢራት ያላትን ቅርብ ያሳያል። 9 በበዓለ ሐምሳ ተገኝታ ነበር የሐዋርያት ሥራ 1:14 እነዚህ ሁሉ ከኢየሱስ እናት ከማርያም ጋር ያለማቋረጥ በጸሎት አንድ ነበሩክ። የምልጃ ሚናዋ በማሳየት ከቀደምቷ ቤተ ክርስቲያን ጋር ጸለየች። 10 ሴትየዋ ፀሐይን ተጎናጽፋለች ራ 12:1-5-17 በምሳሌያዊ አነጋገር እሷ ቤተ ክርስቲያንን ትወክላለች፣ ክፋትን እየተዋጋች እና አማኞችን ታማልዳለች። 11 ኢየሱስ ለዮሐንስ አደራ ሰጥቷታል ዮሐንስ 19:26-27 አንቺ ሴት እነሆ ልጅሽ፣ እነሆ እናትሽ በመንፈስ ለምእመናን ሁሉ እናት ሆነች። 12 እምነቷ አልተናወጠም ዮሐ 19:25 በመስቀል ላይ ቆማ በእግዚአብሔር ላይ ያላትን ፍጹም እምነት አሳይታለች፣ ስለ እኛ እንድትጸልይ ብቁ አድርጋለች። 13 መልአኩም ጸጋን የሞላባት ብሎ ጠራት ሉቃስ 1:28 ልዩ ቅድስናዋ ጸሎቷን ውጤታማ ያደርጋታል። 14 ሥጋ የሆነ ቃል ወለደች ዮሐ 1:14 እንደ ቴዎቶኮስ አምላክ ተሸካሚ የሰውን ፍላጎት ወደ ክርስቶስ ታመጣለች። 15 በጉበኝቱ ውስጥ ያላት ሚና ሉቃስ 1:39-45 ክርስቶስን ወደ ኤልሳቤጥ አመጣችው፣ የሽምግልና ሚናዋን አሳይታለች። 16 በቃና የተደረገው ሰርግ አሳቢነት አሳይቷታል ዮሐንስ 2:3 የወይን ጠጅ የላቸውም የሰውን ፍላጎት አስተውላ ለኢየሱስ አቀረበችው። 17 መታዘዞ የሔዋንን አለመታዘዝ ፈታ ዘፍ 3:15 ጌስ ሉቃ 1:38 እንደ አዲስ ዋዜማ በቤዛነት ተባበራለች። 18 እሷ የሐዲስ ኪዳን ታቦት ናት ራ 11:19-12 ዘጽ 25:10-22 ታቦት የእግዚአብሔር ፊት እንደ ተሸከመች ክርስቶስን ተሸክማ ስለ ሕዝቡ ታማልዳለች። 19 ዘላለማዊ ድንግልናዋ በምልጃ ውስጥ ንጽሕናን ያሳያል ሉቃ 1:34 ሕዝብ 44:2 ጌታ ወደ ዓለም የገባበት በርኩ የተቀደሰ ሆኖ ይኖራል። 20 ለመጨረሻ ጊዜ የተመዘገቡት ቃሎቿ የሚላችሁን ሁሉ አድርጉ ዮሐ 2:5 ሙሉ አገልግሎቷ ክርስቶስን ያመለክታል፣ ፍጹም አማላጅ አደረጋት። መደምደሚያ መጽሐፍ ቅዱስ ማርያምን እንደ ኃያል አማላጅ ያቀርባታል፣ ምክንያቱም እርሷ የክርስቶስ እናት ናት። 2:1-19-26 ለኢየሱስ የሚያስፈልጉትን ነገሮች ታመጣለች ዮሐንስ 2:3 ጸጋ የሞላባት ናት ሉቃስ 1:28 ከቤተ ክርስቲያን ጋር ትጸልያለች ሐዋ 1:14 ይህን ይመስላል። ለአማርኛ የመኮላተፍ ይቅርታ። ዋናው ሐሳቡ ከገባችሁ በቂ ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።